የእማማ ሚዲያ ነው። ራዕያችን የተዋህዶ ሃይማኖታችንን ማስፋፋት፣ ቤተ ክርስቲያናችንንም መጠበቅ። ቀጥታ የምንሄደው ወደ ትምህርተ ወንጌል አገልግሎቱን ነው። ትምህርቱን የሚሰጡን ሊቀ ትጉሃን ገብረ መስቀል ኃይለ መስቀል አባታችን ይሆናሉ። ወደ አባታችን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ የተከበራችሁ ከሩቅም ከቅርብም በመድኃኔ ዓለም ቸርነት በድንግል ማርያም አማላጅነት በቅዱሳን መላእክት ተራዳይነት በዚህ ስፍራ የተገኛችሁ የእግዚአብሔር ልጆች እንደምን አረፈዳችሁ? ለነገ የተዘጋጃችሁ ሁኑ። የትምህርታችን ርዕስ ይሄ ነው። ኦሪት ዘጸአት ምዕራፍ 34 ቁጥር 2 ጀምራችሁ ታገኙታላችሁ። ለነገ የተዘጋጃችሁ ሁኑ። ትላንት፣ ዛሬ፣ ነገ የሚባል ነገር አለ። ትላንት ምን ነበር? ዛሬ ምንድን ነው? ነገ ምንድን ነው? ስለዚህ እነኚህን ካወቅን እግዚአብሔር ፊት ለመቆም ደግሞ ያስችለናል። እግዚአብሔር ለሙሴ የተናገረው ነው። ሙሴ ለነገ የተዘጋጀህ ሁን አለው። የተዘጋጀህ ሁን፣ ነገ ወደ ሲና ተራራ ወጥተህ በፊቴ ትቆማለህ አለው። አዎ፣ ስለዚህ የትላንትናውን ማሰብ ያስፈልጋል። ትላንት በማን ፊት ነበር? ዛሬ በማን ፊት ነን? ነገስ? ዘመን እንደሆን በየዓመቱ ይመጣል። ግድ የለም፣ ዕለት አለ፣ ቀን አለ፣ ሳምንት አለ፣ ወር አለ፣ ዓመት አለ። ሁሎቹም ይቀያየራሉ። ነገር ግን እነሱ አይጠየቁም። ነገ ሰው ያረጃል፣ ይለወጣል፣ ይሞታል። በእነዚህ ቀኖች ትላንትና የተጠሩ አሉ፣ ነገ የሚጠሩ አሉ፣ ዛሬ የሚጠሩ አሉ። ሞት ከየት እንደሚመጣ መቼ እንደሚከሰት ታውቃላችሁ? እንግዲህ ተዘጋጁ። መዘጋጀት ያስፈልጋል። ክርስቲያን ሞት አይፈራም። ሞትን አትፍሩ፣ ኃጢአትን ግን ፍሩ። ስለዚህ እግዚአብሔር የተዘጋጃችሁ ሁኑ ብሏቸዋል። የተዘጋጃችሁ የምንማረው ካለፈው ዓመት ያለፈውን ዓመት እንዴት ነበር ያሳለፈው? ምን ችግር ገጥሟችሁ ነበር? ምን ፈተና ገጥሟችሁ ነበር? ትላንት እንዴት አለፈ? ቅዱስ ጴጥሮስ ትላንት በስካር፣ በዘፈን፣ በጭፈራ፣ በኃጢአት ያሳለፍነው ዘመን ይበቃል። አንደኛ ጴጥሮስ ምዕራፍ 4 ቁጥር 3 ጀምራችሁ አንብቡት። ሰዎች እንግዲህ ልክ ክረምቱ በጋው እንደሚፈራረቅ በሰው ላይ ደግሞ ሕይወታችን ሁሉ የጨለመብን፣ መንገዳችን ሁሉ የጨለመብን፣ ትዳራችን የተቃወሰበት፣ ስራችን የተቃወሰበት፣ ፍላጎታችን ሁሉ የጠፋበት፣ ተስፋ የቆረጥንበት፣ ያ ደግሞ ያልፍና የተደሰትንበት፣ እግዚአብሔርን ያመሰገንበት፣ ከእግዚአብሔር ጋር የሆንበት ደስ የሚል ጊዜ ደግሞ ይመጣል። ያሳለፍነው ዘመን ይበቃል። በመዳራት አለ፣ በመጨፈር አለ፣
ሰውነታችንን በማቆሸሽ በማዋረድ ከእግዚአብሔር በማራቅ ኃጢአት በመስራት ያ በስካርና በዘፈን በዛ በክፉ መጥፎ ጊዜ ባሳለፍ ነው ያ ዘመን ይበቃል። ጤነኛ ነኝ ስትሉ በሽተኛ ልትሆኑ ትችላላችሁ። ጻድቅ ነኝ ስትሉ ኃጢአተኛ ልትሆኑ ትችላላችሁ። ኃጢአተኛ ነኝ ስትሉ ጻድቅ ልትሆኑ ትችላላችሁ። ምስክሩ ግን እግዚአብሔር ነው። ለኃጢአታችን ምስክር አያስፈልግም። ለኃጢአታችን ምስክሮቹ እኛ ነን። ዘፋኝነት ኃጢአት ነው። ዘፈን ኃጢአት ነው። መጥምቀ መለኮት ቅዱስ ዮሐንስን አንገት ያስቆረጠው ዘፈን ነው አይደለም? ለሄሮድስ እኮ ልጅቷ ዘፈነችለት። በዘፈኗ ልቧን ለካችው። የመንግስቴ እኩሌታ ቢሆን እሰጥሻለሁ፣ አደርግልሻለሁ፣ ጠይቅኝ፣ የምትፈልጊውን ነገር ጠይቅኝ አለ። የዮሐንስን አንገት ቆርጠህ ስጠኝ አለችው። ቃል ገብቻለሁና ብሎ ወታደር ልኮ ዮሐንስን አንገት ቆርጦ ራሱን በወጨት ሰጠ። ዘፈን ውጤቱ ይሄ ነው እንግዲህ፣ ላትጠቀምበት ማለት ነው። እናቷም ልጅቷም ጠፉ በዮሐንስ አንገት መቆረጥ። ምድር ተከፍተው አጠቻቸው፣ ጠፉ። የጥፋት ልጆች እንደዚህ ነው። የራሳቸውን ድግስ ይደግሳሉ። በማጨስ በመቃም በዝሙት በጭፈራ። አሁን እንግዲህ ለነገ ዝግጁ ሁን። እንዲህ አይበቃም? ጭፈራው አይበቃም? ሐዘኑ አይበቃም? ኃጢአቱ አይበቃም? በቃኝ፣ ይሄ ክፉ ዘመን በቃኝ ማለት ያስፈልጋል። ደግሞም እግዚአብሔር እንዲህ ይላል በማቴዎስ ወንጌል ምዕራፍ 7 ቁጥር 18 ላይ በሰማያት በሉ ያለውን የአባቴን ፈቃድ የማያደርጉ በሉ ሁልጊዜ ጌታ ሆይ ጌታ ሆይ ይሉኛል፣ እኔም እናንተ አመፀኞች ናችሁ እላችኋለሁ ይላል። ከአመፅ ካልተመለስን አያውቀንም። በፊቴ ዝግጁ ሁን፣ አዲስ ሕይወት ያዝ። ያለፈው አልፏል። አዲስ ሕይወት ይዘህና ወደ አዲስ ሕይወት ግባ። በዚያን ጊዜ ጌታ ሆይ ጌታ ሆይ ይሉኛል። በስምህ ትንቢት አልተናገርንም፣ በስምህ ተአምራት አላደረግንም፣ በስምህ አጋንንት አላወጣንም ይሉኛል። እኔም እናንተ አመፀኞች የአባቴን ፈቃድ ያልፈጸማችሁ እናንተ አመፀኞች አላውቃችሁም። እስመ ይትፈጸም አፍ ዘይነብብ አመፃ። አመፅ ሽንገላ የምትናገር አንደበት ትዘጋለች ይላል ልበ አምላክ ዳዊት መዝሙር 63። አመፅ የስድብ ዘመን፣ የውርደት ዘመን፣ ራሱን በራሱ ሲከስ ሲሳደብ የሚውል ምላሱ ያላረፈ፣ ዓይኑ ያላረፈ፣ እጁ ያላረፈ፣ እግሩ ያላረፈ መቼ ነው የሚያርፈው? ከኃጢአት ወደ ጽድቅ መምጣት ያስፈልጋል። እስከ መቼ ድረስ እየዋሸን፣ እስከ መቼ ድረስ እየተሰዳደብ፣ እስከ መቼ ድረስ እየተገዳደል፣ እስከ መቼ ድረስ እየተካሰስን እንኖራለን? እስከ መቼ ድረስ እየተጠላላን እንኖራለን? የትላንቱ ካላስተማረን ዛሬ ሰው ልንሆን አንችልም። ከትላንቱ ከተማርን ደግሞ ዛሬ ሰው ልንሆን እንችላለን፣ ልንመለስ እንችላለን። ምክንያቱም ሁልጊዜ ጨለማ ይሰለቻል።
ጊዜ ኃጢአት ይሰለቻል። አቡሃ ለሐሰት አለ አምላካችን ኢየሱስ ክርስቶስ። አቡሃ ለሐሰት የሐሰተኞች የግብር አባታቸው ዲያብሎስ ነው። እርሱ ከልቡ ውሸትን አንቅቶ ይናገራል። እረፍት የሌለው ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ አንብቡት። እውነት እግዚአብሔር ብቻ ነው። እውነት ከሆነ እውነት በሉ። የእውነት አምላካችሁ እግዚአብሔር አንድ ብቻ ነው ይላል። ስለዚህ እናቶች፣ አባቶች፣ እህቶች፣ ወንድሞች ማረፍ ትፈልጋላችሁ አይደለም? ዝግጁ ሁኑና ቁሙ፣ በፊቱ ቁሙ። ነው ወይስ አስቀዳሾች ብቻ ናችሁ? ነው ወይስ ሰሚዎች ብቻ ናችሁ? ሰሚዎች ብቻ አይጸድቁም ይላል። አድራጊዎች እንጂ ሰሚዎች ብቻ አይጸድቁም ይላል። ስለዚህ ከፍሬያቸው ታውቋቸዋላችሁ። ክርስትና መሆን ነው። ስንቶቻችሁ ራእይ አላችሁ? ራእይ የሌለው ሕዝብ መረን ነው ይላል። መረን ነው ራእይ የሌለው ሕዝብ። ከእግዚአብሔር ጋር የመገናኘቱ የእግዚአብሔርን ሕግና ስርዓት የመፈጸሙ ራእያችሁ ምንድን ነው? ተዘጋጅታችኋል? ዝግጁ ሁንና በፊት የቁም እኮ ነው። ትላንትም አስቀዳሽ፣ ትላንትም ሰሚ፣ ዛሬም አስቀዳሽ፣ ዛሬም ሰሚ፣ ነገም ሰሚ፣ ነገም አስቀዳሽ፣ ነገም ተሳላሚ። እስከ መቼ? ማቴዎስ ወንጌል ምዕራፍ 25 ቁጥር 1 ላይ 5ቱ ሰነፎች 5ቱ ልባሞች ናቸው። ሴቶቹ በ80 ቀን ቆርበዋል። ወንዶቹ በ40 ቀን ሁሉም ቆርበዋል። ክርስቲያን የተባለው በሙሉ ቆርቦ ነው ክርስቲያን የሆነው። መጀመሪያ ይጠመቃል፣ ከዛ ቅባ ቅዱስ ይቀባል፣ ከዛ ይቆርባል። ኢየሱስን ተቀበለ የምንለው ያን ነው። ኢየሱስን በአውቶቡስ ፈርማታና በአዳራሽ አታገኙትም። ኢየሱስ በእልፍኝ አለ፣ ኢየሱስ በተራራ አለ፣ ኢየሱስ በአዳራሽ አለ፣ ኢየሱስ በዛ አለ ቢሏችሁ እንዳትወጡ እኮ ነው ያለው። ቤትም እንዳትወጡ ነው። ኢየሱስ ማለት በ40 ቀንና በ80 ቀን የበላችሁት የጠጣችሁት ነው ኢየሱስ። እልል በሉና መስገዱ። አዎ በክርስቶስ ኢየሱስ የሚኖር አዲስ ፍጥረት ነው ይላል። ደስ ይበላችሁ። ክብር ለእሱ ይሁን። አዲስ ፍጥረት ነው። እነዚህ በ80 ቀንና በ40 ቀን ቆርበው የእግዚአብሔር ልጅ ሆኑ። 10 ደናግል ተባሉ። ሁሉም ቆራቢዎች ናቸው። ሁሉም ክርስቲያኖች ናቸው። ከፍ ሲሉ ግን 5ቱ ሰነፎች ሆኑ። ምን አቋረጡ? ሥጋ ወደሙ አቋረጡ። 5ቱ ደግሞ ልባሞች ሆኑ። በዛ በ40 ቀንና በ80 ቀን የተመሰረተው እያደገ ይሄዳል። እንዴት እንደሚያድግ ሁለተኛ ጴጥሮስ ምዕራፍ 1 ጀምሩና አንብቡት። 7 ደረጃ አለው እድገቱ ማለት ነው። ስለዚህ ከዛ ከ40 ቀን ከ80 ቀን ጀምሮ ሰው እየቆረበ ወንጌል እየተማረ በቤተ ክርስቲያን ያድጋል። ወደ ማግባት ሲሄድ ደግሞ በቁርባን ያገባል። ባልና ሚስቶቹ እየቆረቡ ደግሞ ነገ ይበዛሉ። ብዙ ተባዙ ምድርን ሙሏት ተብለዋል። ነገ ወደ ፍሬ ይመጣሉ። ልጆቻቸውን ይዘው ደግሞ ይቆርባሉ፣ ይቀጥላሉ እስከ ሞት ድረስ። የታመንከውን ማለት ይሄ ነው፣ እስከ ሞት ድረስ። ታዲያ ለምንድን ነው 5ቱ ሰነፎች የተባሉት? ለምንድን ነው ስትሉ የማቴዎስ ወንጌልን ምዕራፍ 22ን ማንበብ ነው። 5ቱ ሰነፎች ምን እንዳሉ፣ ጥሪው ሲደርሳቸው፣ ደብዳቤው ሲደርሳቸው ምን እንዳሉ እዛ ጋ ይዋቸው። ንጉሥ በሉ እስቲ ሁላችሁ ለልጁ ሰርግ አዘጋጀ። ከዛ በኋላ ወደ ሰርጉ ብዙ ሰዎች ተጠሩ። የተጠሩት ሁሉም በምክንያት ቀሩ። ዛሬም ምክንያት ነው አይደል ያስቀራችሁ? እኔ መንግስት ሰራተኛ ነኝ፣ እኔ ነጋዴ ነኝ፣ እኔ ተሯሩጬ ነው ማድረው፣ ገና አልሞላልኝም፣ እንደዚህ መዓት ነገር። አቤት ምክንያታችሁ በጣም ብዙ ነው።
ምክንያታችሁ ምክንያት መንገድ ላይ ወጡና በመንገድ የሚተላለፈውን ሁሉንም በግድ በሉና አስገቡልኝ ወደ አዳራሹ። ከዛ በኋላ ሁሉ ገቡ። አዳራሹ ሞላ። አሁን ለንጉሱ ሄደው ንጉሥ ሆይ አሁን አዳራሹ ሞልቷል፣ ናና እንግዶችህን ጎብኝ አሉት። ንጉሱ መጥቶ ሲጎበኝ ገብቶ ሲጎበኝ አዳራሹ ውስጥ አንድ ሰው የሙሽራ ልብስ ሳይለብስ ቁጭ ብሏል መካከል። አንተ አለው የሰርግ ልብስ ሳትለብስ የሙሽራ ልብስ ሳትለብስ እዚህ ገብተህ ቁጭ ያልከው ለምንድን ነው አለው። በድንገት ነው የመጣሁት አለ። እግዚአብሔር መቼ ይመጣል? ድንገት በተቀመጣችሁበት፣ መኪና ላይ ተሳፍራችሁ በምትሄዱበት፣ አይሮፕላን ላይ ተሳፍራችሁ በምትሄዱበት፣ በተኛችሁበት ድንገት ነው የገባሁት አለ። በሉ እጁንም እግሩንም አስራችሁ ወደ ውጭ አውጥታችሁ ጣሉታል። ያን ጊዜ ጩኸት ይሆናል። ያን ጊዜ ጥርስ ማፋጨት ይሆናል። የማይጠቅም ጩኸት፣ የማይጠቅም ፍጅት ይሆናል። ስለዚህ ሰነፍ ነውና ተጣለ። ለልጁ ሰርግ ያዘጋጀው ንጉሥ እግዚአብሔር አብ ነው። ሙሽራው ኢየሱስ ክርስቶስ ነው። ታዳሚዎቹን የና እናንተ ነን። ጠሪው መንፈስ ቅዱስ ነው። ነይ ና ብሎ የጠራው መንፈስ ቅዱስ ነው። ሁሌ ቤተ ክርስቲያን ይገኛል። ሁሌ ያስቀድሳል። ሁሌ ወንጌል ይማራል። ወደ ተግባር ግን አልተቀየረም። ለዚህ ነው የሙሽራ የሰርግ ልብስ ሳይለብስ እዛ መካከል የተገኘ። ታዲያ እናንተስ እንዴት ነው? ወንጌል ሰምታችሁ አታውቁም? ቤተ ክርስቲያን መጣችሁ አታውቁም? አስቀድሳችሁ አታውቁም? ስንቶቻችሁ ናችሁ ተለውጣችሁ የተገኛችሁት? አዎ፣ አለበዛ ምክንያት አያድን። አዳምንም አላዳነው፣ ሔዋንንም አላዳነ፣ እባብንም አላዳናት። ሁሉም ምክንያት ነበራችሁ፣ ግን አላዳናችሁ። እዛ አዳራሽ ውስጥም የተገኘው አውጥታችሁ ጣሉ ነው የተባለ። ስንቶች ናችሁ ለእግዚአብሔር መንግሥት የሚያበቃውን ፍሬ ይዛችሁ የተገኛችሁ? ስንቶች ናችሁ? እከሌ ክርስቲያን ነው፣ እከሌ ክርስቲያን ናት፣ ከቤተ ክርስቲያን አጠፋም፣ ከቤተ ክርስቲያን አይጠፋም መባል ብቻ የሚያድን እንዳይመስላችሁ። ሰነፎች ወደ ልባምነት መግባት ያስፈልጋቸዋል። ዘይት ሊኖራቸው ያስፈልጋል። ማሰሮው፣ ዘይቱ፣ መብራቱ ያስፈልጋቸዋል። ወገኔ ያስፈልጋቸዋል። ከሙሽራው ጋር እንድትገቡ ብሉኝ ጠጡኝ ብሎ እኮ ነው ራሱን የሰጠው። የሚቋረጥበት ጊዜ የለም። እድሜ ገደብ የለው። ሥጋ ወደሙ ስንቀበል 3 ጸጋዎች እናገኛለን። 3 በረከቶችን እናገኛለን። ሥጋዬን የበላ በሉ ደሜን የጠጣ የዘላለም ሕይወት አለው። ምን አለው? የዘላለም ሕይወት ማግኘት እንፈልጋለን። ሥጋዬን ከበላ ደሜን ከጠጣ የዘላለም ሕይወት እሰጠዋለሁ። ይሄ እኮ ቃል ኪዳን፣ የእግዚአብሔር ቃል ኪዳን። ለእኔና ለእናንተ እኮ ነው ሥጋ ወደሙ የተፈተተው። እስከ መቼ ውጭ ቆመን እናየዋለን? አዎ። ሁለተኛ ስራው ደግሞ ኃጢአትን ማጠብ ነው። በልጁ ደም በሉ ኃጢአታችሁ ተደመሰሰላችሁ። ደስ ይበላችሁ። ክብር ለመድኃኒዓለም። እስቲ አመስግኑ። ቅዱስ ጴጥሮስ በልጁ ደም ኃጢአታችሁ ተደመሰሰላችሁ። እኛ በቅተን ነቅተን ወይም ንጹሕ ሆነን የምንቀበለው አይደለም። ግን ይሄ ሥጋና ደም የመጣው ለኃጢአተኞች ነው። ይሄ መድኃኒት የመጣው ለኃጢአተኞች ለታመምን እኮ ነው። እኔ ለኃጢአተኞች ነው የመጣሁት አለ። ለንጹሐን፣ ለነ አብርሃም፣ ለነ ይስሐቅ፣ ለነ ያዕቆብ ለበቁት ሳይሆን ለኃጢአተኞች መጣሁ። መድኃኒት እኔ ነኝ አለ። በዚህ መድኃኒት ተፈወሱ አለ፣ ዳኑ።
ዳኑ፣ መድኃኒቱ እኔ ነኝ። ለኃጢአተኞች የተቆረሰው ሥጋ፣ ለኃጢአተኞች የፈሰሰው ደም፣ ለእኔና ለእናንተ የተሰጠው ኃጢአትን ይደመስሳል። በልጁ ደም ኃጢአታችሁ ተደመሰሰላችኋል። ሦስተኛ ደግሞ ሥጋን ይቀድሳል። እኔ በሉ ቅዱስ እንደሆን እናንተም ቅዱሳን ሁኑ። በምን ትቀደሳላችሁ ታዲያ? ያለ ሥጋው ደግሞ ቅድስና የለም። ያለ ሥጋው ደግሞ ክብር የለም። ያለ ሥጋው ደግሞ መብቃት የለም። እነ ገብረ መንፈስ ቅዱስም ሲበቁ፣ እነ አቡነ ተክለ ሃይማኖትም ሲበቁ፣ ቅዱሳን በሙሉ ሲበቁ፣ እነ ቅዱስ ዮሐንስ ወልደ ነጎድጓድ ምድራዊ ሆኖ ሰማያዊ እንደ መላእክት እንኳን ቢሆን በሥጋው ደሙ ነው እዛ የደረሰው። ክብር ለእሱ ይሁን። ይህንን የተቆረሰ ሥጋ ይህንን የፈሰሰ ደም ሳንቀበለው በዓመት 7 አጽዋማትን እየጾም እስከ መቼ በመብልና በመጠጥ እስከ መቼ ድረስ በሆድ መሙላት? 24 ሰዓት መብላት ትችላለህ? አዎ መብላት ነው፣ ችግር የለውም። ግን ለነፍስ አይሆንም። እክል ያጸና ኃይለ ሰብ፣ የሰውን ጉልበት የሚያጸናው እህል ነው ይላል። ጉልበታችሁ እንዲጸና እንድትበረቱ እንጂ ለነፍሳችሁ ምግብ አይሆንም። ለነፍስ የሚሆነው 5 ነገር ነው። አንደኛው ማመን ነው። ሁለተኛው ንስሐ ነው። ሦስተኛው ደግሞ ሥጋ ወደሙ ነው። አራተኛው ደግሞ ምግባር ነው። አምስተኛውና የመጨረሻው ቂምን መተው ነው። ቂም አልላቀቅ ያላችሁ አቤቱ እግዚአብሔር ሆይ በሉ፣ ንጹሕ ልብ ፍጠርልኝ በሉ። በቂም እግዚአብሔርን አታዩትም። በጥላቻ እግዚአብሔርን አታዩትም። ለነገ ዝግጁ ሁን በሉ። ዛሬ እየኖርን ነው አይደለም? ነገ ግን ሀገራችን ሌላ ነው። በአባቴ ቤት ብዙ መኖሪያ አለ። ወደ እናንተ እመጣለሁ፣ ወደ እኔም እወስዳችኋለሁ፣ ከእኔም ጋር ለዘላለም ትኖራላችሁ። ደስ ይበላችሁ። ክብር ለመድኃኔዓለም። ከእኔ ጋር ለነገ ዝግጁ ሁኑ ወገኔ። ነፍስ ትወጣለች፣ ሥጋም ትለያለች፣ ወደ አፈር ትመለሳለች። ለነገ ዝግጁ ሁኑ። ቅዱስ ጳውሎስ እንዲህ ብሏል፣ መልካም ተመኝ፣ መልካም ምኞትህን እግዚአብሔር ይፈጽምልሃል ይላል። ክፉ አትመኝ፣ ክፉ ምኞትህን እግዚአብሔር ይፈጽምብሃል ይላል። ክፉ የተመኘህ ክፉ ምኞት ይፈጸምብሃል። ክፉ ምኞትሽ ይፈጸምብሻል። ደግ ተመኝ። ደግ ስናስብ መልካሙ ነገር ይፈጸምልሃል ነው የሚለው። የመዳን ቀን አሁን ነው። ስንት ዓመት ወንጌል ቁጭ ብላችሁ ተምራችኋል? ስንት ቀን አስቀድሳችኋል? ስንት ቀን ጾማችኋል? ስንት ቀን መታችኋል በዚህ ቤተ ክርስቲያን? መቼ ነው ከልጆቻችሁ ከሚስቶቻችሁ ጋር ደግሞ ቆርባችሁ መቼ ነው ወደ ቤታችሁ የምትመለሱት? ያንን ሕይወት ማየት አልናፈቃችሁ? ብዙዎቻችሁ ተሳክቶላችሁ ይሆናል። ላልተሳካላቸው ደግሞ ጸልዩላቸው። እሺ እንጸልይ፣ ለወንድሞቻችን እንጸልይ፣ ለእህቶቻችን እንጸልይ እንዲሳካላችሁ። ለነገ ዝግጁ ሁኑ። ከትላንትናው ተምራችኋል። ዛሬ ተዘጋጅታችኋል። ነገ ለዘላለም ወደ አባታችን እንሄዳለን። አባታችን ቤት ብዙ መኖሪያ ስላለ የራበው የሚጠግብበት፣ የተጠማው የሚጠጣበት፣ የታረዘው የሚለብስበት፣ ደስ ብሎት የሚኖርበት፣ ኃጢአት የሌለበት፣ ጭቅጭቅ የሌለበት፣ ንዝንዝ የሌለበት ሕያው አገር፣ ሕያው ሕይወት አለ። ያንን ያድለን እግዚአብሔር። ላስተማረን፣ ለመከረን፣ ለገሰጸን ለልዑል አምላካችን ክብር ምስጋና ይድረሰው። ክቡር አባታችን ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል
እግዚአብሔር አምላካችን በጤና በጸጋ ይጠብቅልን፣ ቃለ ሕይወት ያሰማልን፣ ረጅም ዓመታትን የበለጠ የሚያገለግሉበትን ያድልልን። እግዚአብሔር አምላካችን የተመሰገነ ይሁን። አሜን። አቡነ ዘበሰማያት አይናችን ነሽ ማርያም አንቺን አይንኩብን፣ የተዋህዶ ልጆች እንወድሻለን። የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር እናንተን መሰረት፣ ግድግዳ፣ ጣራ፣ የጀርባ አጥንት አድርጎ የትሩፋቱን ስራ እየሰራ ይገኛል። ወደ እናንተ ይዤ የቀረብኩት 7 ፕሮጀክቶች ነው። የፕሮጀክቶቹ ዝርዝር 1ኛ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረቱ ስበኩ ባለው ኃይለ ቃል መሰረት በመድረክ፣ በቴሌቪዥን፣ በማህበራዊ ሚዲያ ህዝቡን ለመድረስ ምዕመናንን ለማገልገል ሌሊትና ቀን እንደክማለን። ዋጋ ከፋዩ እግዚአብሔር ነውና ያለምንም ክፍያ በነፃ እናገለግላለን። ይህንን የወንጌል አገልግሎት እንድታግዙን ጥሪያችንን እናስተላልፋለን። 2ኛ 12 የቅጥር ሰራተኞች ከ100 በላይ የበጎ ፈቃደኛ አገልጋዮችና እኔ በነፃ በማገልገል እየሰራን እንገኛለን። አብዛኛውን ስራ የሚሰሩት እነዚህ በጎ ፈቃደኞች ናቸው። 3ኛ ገዳማትንና የገጠር አብያተ ክርስቲያናት፣ አብነት ትምህርት ቤትና የመንፈሳዊ ኮሌጅ ተማሪዎች የቅዱስ ጋብቻ ድጋፍ ለማስቀጠል የእናንተን ድጋፍ እንፈልጋለን። 4ኛ ችግረኛ ወገኖች የሙያ ስልጠና አግኝተው እንዲቋቋሙና ራሳቸውን እንዲችሉ ጠንክረን አስተባብረን ብዙዎችን መርዳት እንፈልጋለን። ከኛ ጋር ስሩ። 5ኛ በቤት ለቤት ድጋፍና እንክብካቤ ፕሮጀክታችን ሕፃናትን በማስተማር የአልጋ ቁራኛ ህመምተኞች አረጋውያን በመንከባከብ የሚቀምሱት የሌላቸው እናቶችን የዕለት ምግብ፣ የዓመት ልብስ በመርዳት እንደግፋቸው። 6ኛ በዝቅተኛ ኑሮ ውስጥ የሚገኙ ችግረኛ ወገኖች በአበይት በዓላት ቀን የዓመት በዓል መዋያ፣ የነዳያን የምሳ ግብዣ እናድርግላቸው። 7ኛውና የመጨረሻው በድንገተኛ አደጋ ጉዳት ለደረሰባቸውና ለተፈናቀሉ አቅማችን በፈቀደው እንድረስላቸው፣ እናጽናናቸው፣ እንደግፋቸው እያልኩ ጥሬን ለናንተ አቀርባለሁ። በበጎ ፈቃደኝነት ለመስራት ለምትፈልጉ ሁሉ በዚህ አድራሻችን ከያላችሁበት ሁሉ ልትልኩልን ትችላላችሁ። በንግድ ባንክ 1042 55 16 969 በአቢሲኒያ ባንክ 73 74 40 75 በዋሽ ባንክ 3998 በህብረት ባንክ 1096 በአባይ ባንክ 9630 ብላችሁ መላክ ትችላላችሁ። ህጋዊ ደረሰኛለን። በየሳምንቱ ረቡዕ ማታ 2 ሰዓት ተኩል እስከ 3 ሰዓት፣ በየሳምንቱ ሐሙስ 9 ሰዓት ተኩል እስከ 10 ሰዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ላይ እናቀርባለን። ስለዚህ ከጥርጥር ርቃችሁ እውነተኛውን መንፈሳዊ ህይወት ይዛችሁ ከኛ ጋር አብራችሁ እንድትሰሩ በተረጆቹ ስም
መልእክቴ ይድረሳችሁ። ስለ ትብብራችሁ ከልብ አመሰግናለሁ።